ሮዛ ለምንድነው ግን ስለዚህ ቢዝነስ ሁሉንም ነገር ማትነግሪኝ? እየደበቅሽ ነው ብላችሁ ላላችሁኝ ሰዎች መልሴ ይሄ ነው። እኔ ከናንተ ምንም አይነት ነገር እየደበቅኩ አይደለም። የኛ ቢዝነስ ፕላትፎርም ልክ እንደማንኛውም የራሱ የሆነ ሂደትና አሰራር አለው። አንድ ሰው ኢንተረስትድ ሆኖ ህይወቴን እቀይራለሁ፣ ይሄንን ኦፖርቹኒቲ እጠቀምበታለሁ ብሎ ከመጣ መጀመሪያ ማድረግ ያለበት ሳይን አፕ ነው። ሬጂስተር ያደርጋል ዌብሳይት ላይ ሬጂስተር አድርጎ የመጀመሪያውን የኢንፎርሜሽን ሴሽን በነፃ ነው የሚያገኘው ማለት ነው። ያ ኢንፎርሜሽን ሴሽን ስለዚህ ቢዝነስ ምን እንደምንሰራ፣ ሶስቱ የቢዝነስ ፒላሮቹ እነማን ናቸው የሚለውን ነገር በደንብ አድርጎ መሰረት ያለውን ዕውቀት ያስጨብጣል ማለት ነው። ያንን ከጨረሳችሁ በኋላ ደግሞ ወደሚቀጥለው ስቴፕ ትሄዳላችሁ። የሚቀጥለው ስቴፕ ምንድነው? ስለ ቢዝነስ ሞዴሉ ማወቅ ፈልጋለሁ። ምን አይነት ካምፓኒ ጋር ነው ፓርትነር ማድረገው? ምን አይነት ፕሮዳክት ነው የሚይዘው? እንዴት ነው የሚከፈለኝ? ስንት ነው የሚከፈለኝ? እንደገና ቢዝነሱን ለመጀመር ደግሞ ምን ያክል ኢኒሻል ኢንቨስትመንት ነው የሚያስፈልገኝ የሚለውን ነገር ደግሞ ለማወቅ የፈለገ ሰው ፕራይቬት ኮሚኒቲያችን ጆይን ያደርጋል። የዋን ታይም ሪፈንደብል ፔመንት ይከፍልና ቢዝነስ ኮሚኒቲውን ጆይን ያደርጋል። ሲያደርግ በኢሜይል የምንልክላችሁ ሲሪስ ኦፍ ቪዲዮስ አሉ። እነሱን ተመልክታችሁ ጥያቄዎቻችሁን እየጻፋችሁ ልክ ስትጨርሱ you can schedule an appointment with one of certified business strategist ወይም ከኮቾች ጋር የዋን ቱ ዋን ዙም ሴሽን ይኖራችኋል። በዛ ጊዜ ውስጥ ያላችሁን ጥያቄ በሙሉ ይመለስላችኋል። ያንን ስቴፕ ከጨረሳችሁ በኋላ ለናንተ ይስማማኛል፣ ይበጀኛል፣ ያዋጣኛል ያላችሁትን ስትራቴጂ ፒክ ታረጋላችሁ። እኛ እንደ ሜንቶር እንደ ኮች በቤስት የሚባለውን እናሳያችኋለን። ምርጫውና ውሳኔው ግን የናንተ ነው የሚሆነው። ስለዚህ ያንን ውሳኔ ከወሰናችሁ በኋላ within few weeks 2 weeks maybe now less than that ቢዝነሳችሁን ላውንች ማድረግ ትችላላችሁ ማለት ነው። በፊት እኛ ቢዝነስ ስንጀምር የዛሬ 6 ዓመት ሁሉ ነገር ማኑዋሊ በወረቀት አፕላይ ተደርጎ ምናምን ነበር። በአሁኑ ሰዓት ግን ኤቭሪቲንግ በኦንላይን ነው የሚያልቀው ማለት ነው። ምንከፈለው በፊት በቼክ ነበረ፣ አሁን ግን ዳይሬክት ዲፖዚት ሆኗል። አሁን አፕላይ የምናደርገው ኦንላይን ነው ማለት ነው። ስለዚህ ይሄንን ሂደት አልፎ አንድ ሰው የቢዝነስ ባለቤት ይሆናል ማለት ነው። ስለዚህ ጉዳይ የበለጠ ኢንተረስትድ ከሆናችሁ ለማወቅ ፍላጎት ካላችሁ ዛሬ ማታ 8 PM ኢስተርን ታይም 7 PM ሴንትራል እንዲሁም ደግሞ 5 PM ፓሲፊክ ታይም የሚሰጠውን የቢዝነስ ወርክሾፓችንን መታችሁ መከታተል ትችላላችሁ። ያንን ለማድረግ ደግሞ ሊንክ ኢን ማይ ባዮ www.rozaberriun.com የኔ ዌብሳይት ነው። ወርክሾፑን ተከታተሉት። ጥያቄ ካላችሁ feel free to reach out to me. Thank you so much.